ከሺህ ዓመታት በፊት በአፍሪካ ምድር ግንባር ቀደም ሥርወ መንግሥት ተመስርቶ ነበር። ይህ ታላቅ ስልጣኔ የእድገትና የኃይል ተምሳሌት ሆኖ ያበራ ነበር። በዚያን ዘመን ሐበሻ ወይንም ኢትዮጵያ ከታላላቅ ስልጣኔዎች አንዷ በመሆን ትታወቃለች። ሐበሻ የአክሱም መንግሥት መነሻ እንደመሆኗ በምድር ላይ ከሰፈሩት ጥንታዊ መንግሥታት ዋነኛዋ ለመሆን በቅታለች። በዚህች ለም መሬት ላይ እስልምና ብርሃኑን በአፍሪካ ምድር ላይ እንዲያበራ ጉልህ አስተዋጽኦ ያደረገ አንድ መልካም ሰው ተወልዶ አደገ። በዚህ የጥንታዊት አፍሪካ ስልጣኔ ታሪክ ገጽ ላይ የሐበሻን ንጉሥ አስሐማ ቢን አብጀር ነጃሺን ታሪክ አስቃኛችኋለሁ። ይህ ታሪክ ፍርድ የማያዛባ በግዛቱ ላይ በደል የማያውቅ የነበረ የአንድ ደግና መልካም ንጉሥ ታሪክ ነው። ወደ ፕሮግራማችን ከመግባታችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ ብሎም ሷሊህ አስታጥቄ የሚሉትን የቲክቶክ፣ የዩቲዩብ፣ የፌስቡክና የኢንስታግራም ገጾች ፎሎው እንድታደርጉ ዘርፈ ብዙ መሰናዶዎችንም እንድትኮመኩሙ እጋብዛለሁ። የአፍሪካ ቀንድ ሰፊ ክልል በሆነችው ኢትዮጵያ ምድር ላይ ንጉሥ አብጀር የሐበሻን ሰፊ ግዛት በስልጣን ይዘውት ነበር። ንጉሡም አስሐማ የሚባል አንድ ወንድ ልጅ ብቻ ነበራቸው። ሆኖም የሐበሻ መኳንንት ይህ ወጣት ለንግሥናው ብቃት የለውም የሚል ስጋት አደረባቸው። በዚህ የተነሳ በቤተ መንግሥት ውስጥ የክህደት ሴራ ማብሰል ጀመሩ። ተንኮለኛና አሳሳች የሆነው ሰይጣንም የራሳቸውን ንጉሥ እንዲገድሉና በሕይወት ዘመኑ የሚደግፉት ከሞተ በኋላም የሚወርሱት 12 ልጆች ያሉት ወንድሙን እንዲያነግሱ እንዲተማመኑ አደረጋቸው። እናም የአስሐማን አባት አብጀርን ገድለው በቦታው 12 ልጆች ያሉትን የአስሐማ አጎት አነገሱ። በአጎቱ ጥበቃ ስር ያደገው ወጣት አስሐማ ቢን አብጀር የአባቱ ብቸኛ ወራሽ ነበር። እሱም ባልተለመደ ብሩህ አእምሮ፣ በታላቅ አቋምና ጽናት፣ በአንደበተ ርቱዕነትና በልዩ ክብር ማደግ ጀመረ። እነዚህ ባህሪያቱ ያጎቱን ልብ በታላቅ አድናቆትና አክብሮት ሞሉት። እንደውም ከራሱ ልጆች በላይ አስበልጦ ይወደው ነበር። ይሁን እንጂ ሰይጣን ዳግመኛ በንጉሣዊው ምክር ቤት የሴራ እሳት መለኮስ ጀመረ። አባቱን የገደሉት የሐበሻ መኳንንት ይህ ብልህ ወጣት አድጎ ንግሥናውን ከተረከበ የበቀል እርምጃ ሊወስድ ይችላል በሚል ከባድ ስጋት ተወጠሩ። ወዲያውም ወደ ንጉሡ ቀርበው በውስጣቸው ያለውን ፍርሃት አስረዱት። የተገደለውን ንጉሥ ልጅ እስካልገደልን ድረስ ልቦቻችን ፍጹም ሰላም ሊያገኙ አልቻሉም ሲሉ የመጡበትን አስረዱ። ንጉሡ ግን ተቆጥተው ጮኹባቸው። እናንት ከንቶች፣ እናንት አባቱን የገደላችሁ ሰዎች ሆይ ዛሬ ደግሞ ልጁን ግደል እያላችሁኝ ነው በማለት በፈጣሪ ስም ተማጸናቸው። በፈጣሪ ስም እምላለሁ ይህን ወንጀል ፈጽሞ አልፈጽምም አለ። አንባረቀም። መኳንንቱም ወጣቱን ከአገር እንዲባረር ወይንም ከንግሥና ሥልጣን ቦታ እንዲርቅ አጥብቀው ወተወቱ። ንጉሡም በልባቸው ባይፈልጉትም በግዴታ ተስማሙ። ይህ ብልህ ወጣት በማያውቀው መልኩ ወደ አረቢያ ምድር ባሪያ ተደርጎ ተሸጠ። በአረቢያ ምድርም ፍየል በማገድ ሥራ ላይ ተሰማራ። ከንግሥና ወደ ፍየል ጥበቃ የተሻገረው የአስሐማ የሕይወት ሰረገላ ግን የእረኝነቱ ጊዜ አረብኛ ቋንቋ እንዲማርና በርካታ ጉዳዮችን እንዲያጠና ረዳው። በዚህ ሁኔታ ላይ ሳለ ያልተጠበቀ ክስተት ተፈጠረ። በድንገት አክሱም ላይ የሰማይ ቁጣ የመጣ ይመስል አድማስ በጨለማ ደመና ተሸፈነ። ሰማይ በከፍተኛ ነጎድጓድና አስፈሪ መብረቅ ታወከ። ከነዚህም መብረቆች አንዱ በሐዘን የተዋጠው ንጉሥ ላይ ወረደ። ወዲያውኑም ገደለው። የሐበሻ መኳንንትም ከሟቹ ንጉሥ ወራሾች መካከል ሌላ መሪ ለማንገስ ሞከሩ። ብቃት ያለው ሰው ሊያገኙ ግን ፈጽሞ አልቻሉም። ሁኔታው በፊታቸው እየከበደና
ጭንቀቱ እየተባባሰ ሄደ። ከዚያም በላይ የጎረቤት ሕዝቦች አጋጣሚውን በመጠቀም ሀገሪቱን በወረራ መፈታተን ጀመሩ። መኳንንቱ ፍጹም ተስፋ ቆርጠው እርስ በርሳቸው ተማከሩ። ከመካከላቸው አንዱም ጠቃሚውን ምክር ለገሳቸው። በፈጣሪ ስም ይሆንብኝ የሀገራችንን ሰላም መልሶ መንግስታችንን የሚያስጠብቅ ትናንት ልንገድለው አስበን ያልተገደለው ወጣት አስሐማ ብቻ ነው። በሀገራችሁ ሰላም ከፈለጋችሁ በፍጥነት ፈልጉና ወደ ስልጣኑ መልሱት ሲል ገሰጻቸው። መኳንንቱም በመስማማት ወዲያውኑ መልእክተኞችን ልከው አስፈለጉትና አስሐማን ካባረሩበት የንግስና መንበር ዘንድ ሊያነግሱ ወደ አገሩ መለሱት። በራሱ ላይ የንግስና ዘውድ ደፉለት። ነጃሺ ታላቁ ንጉሥ የሚለውንም ማዕረግ ሰጡት። ንጉሥ ነጃሺም በልዩ ብልሃትና በጥልቅ ጥበብ ሀገሩን አስተዳደረ። ሕዝቡን ከሁከትና ከግርግር አሳረፈ። የሀበሻ ምድርም በግፍና በክፋት ከተሞላች በኋላ በፍትህና በበጎነት ዳግመኛ አበበች። ንጉሥ ነጃሺ የሀበሻን ስልጣን የተረከቡበት ወቅት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእውነትን ብርሃን ይዘው ብቅ ካሉበት ዘመን ጋር ተሰናሰለ። ብዙ ሰዎች መካ ላይ ወደ እስልምና ሃይማኖት እየገቡ መጡ። ይህ ሁኔታ ቁረይሾችን አስቆጣ። በመሆኑም በሙስሊሞች ላይ ከባድና ጭካኔ የተሞላበት ግፍና መከራ ማድረስ ጀመሩ። አማኞችም በስቃይ በሰቆቃና በአይነቱ ያልታየ ስደት ተፈተኑ። መካ በስፋቷ ልክ በጠበበቻቸውና ጣዖት አምላኪዎች ደረቅ ድንጋይ የሚያንቀጠቅጥ ስቃይ ባወረዱባቸው ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ወደ ሀበሻ እንዲሰደዱ ፈቀዱ። እርሳቸውም እዚያ ፍትህ የማይጓደልበት ንጉሥ አለ፣ በርሱም ዘንድ ማንም አይበደልም ሲሉ ጥቁምታቸውንና ፍቃዳቸውን ከአድናቆት ጋር አያይዘው መሰከሩ። በዚህ መሠረት የመጀመሪያዎቹ 80 ወንዶችና ሴቶች ስደተኞች ወደ ፍትሃዊው ንጉሥ ምድር ተጓዙ። በዚያም የሰላምና የመረጋጋት ጣዕም በማግኘት ከክፋትና ከመከራ የጸዳ የአምልኮና የኢማን ጣፋጭነት በነጻነት መጎናጸፍ ቻሉ። ቢሆንም ቁረይሾች ሙስሊሞች በሀበሻ ያገኙት ሰላም ትዕግሥት አሳጣቸው። ሴራቸውን ማቆም አልፈለጉም። ወዲያውኑም ከዋና ዋና መሪዎቻቸው ሁለቱን አብዱላህ ኢብኑ አቢ ረቢዓንና አምር ኢብኑ አልዓስን በብዙ ውድ ስጦታዎች አስደግፈው ወደ ንጉሥ ነጃሺ ላኩ። ንጉሡም ወደ ምድሩ በሰላም የተቀበላቸውን ሙስሊሞች አሳልፎ እንዲሰጣቸው ጠየቁ። ፍትሃዊው ንጉሥ ግን የሰዎችን ነፍስ ዝም ብሎ አሳልፎ ለመስጠት አሻፈረኝ አለ። ይልቁንም የሙስሊሞችን ንግግር እስኪሰማና በልባቸው የያዙትን እምነት እስኪያረጋግጥ ድረስ ጥያቄያቸውን እንደማይቀበል አስረግጦ ነገራቸው። እምነቱ መጥፎ ከሆነ እንደሚያስረክባቸው፣ መልካም ከሆነ ግን በአገር ውስጥ ካሉ ድረስ ሙሉ ጥበቃና ከለላ እንደሚሰጣቸው ግልጽ አደረገ። የሙስሊሞች ተወካይ የሆኑት ጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ስለ እውነተኛው ሃይማኖት እስልምና ካብራሩ በኋላ ከሱረቱል መርየም የተወሰኑ አንቀጽን አነበቡ። ይህ ጊዜ ንጉሥ ነጃሺ ጢሙ እስኪረጥብ ድረስ ስቅስቅ ብሎ አለቀሰ። ጳጳሳቱም መጻሕፍቶቻቸው እስኪርሱ ድረስ አነቡ። በዚያ ቅጽበት ንጉሡ ሙስሊሞችን አሳልፎ ለመስጠት የቀረበውን የቁረይሾችን ጥያቄ በቆራጥነት ውድቅ አደረገ። የራሱን ንጉሣዊ ጥበቃም በይፋ ወጀላቸው። ንጉሥ ነጃሺ በክርስቲያን እምነት ውስጥ የነበረ ቢሆንም ጊዜው እየገፋ ሲሄድ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የነበረው የጠበቀ ግንኙነት ወደ እምነት አንድነት አደገ። በመጨረሻም እውነተኛውን የእስልምና ሃይማኖት ተቀበለ። የእስልምና ኃይል በጠነከረ ጊዜ በሀበሻ የተጠለሉት ሙስሊሞች ወደ ትውልድ አገራቸው ለመመለስ ፍላጎት በማሳየታቸው ንጉሥ ነጃሺ ለጉዟቸው የሚያስፈልገውን ዝግጅት በብቃት አጠናቆ ሙስሊሞችን በመርከብ አሳፍሮ ሸኛቸው።
ከዚህም በተጨማሪ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ለማየት የሚጓጉ እስልምናን የተቀበሉ ሀበሾችንም አብረዋቸው ላከም። ከተላኩት ውስጥ የራሱ የንጉሡ ልጅና የወንድሙ ልጅ እንደነበሩም በታሪክ ይነገራል። ለክብሩ መልእክተኛም ሰለላሁ ዐለይሂ ወሰለም ልዩ ልዩ ስጦታዎችን አበርክቶ ላከ። ሆኖም መካ ከመከፈቷ በፊት ንጉሥ ነጃሺ ከዚህ ዓለም በሞት ተለየ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምም በዘመናቸው አንድ ጊዜ ብቻ ያደረጉትን ሰላተል ጋኢብ በመስገድ የመጨረሻውን ክቡር ሰጡት። ጓዶቻቸውንም በጅብሪል አማካኝነት ነጃሺ መሞቱን መረዳታቸውን ጠቅሰው ዛሬ ደጉ የአላህ ባሪያ ሞቷልና ተነሱ በወንድማቸው አስሐማ ላይ እንስገድ ብለው ሰገዱበት። ንጉሥ ነጃሺ በፍትህ የጸና የማይናወጥ አቋም የነበረው እንዲሁም እውነትን ማንንም ሳይፈራ የሚናገር መሪ ነበር። የእስልምና ብርሃን በአፍሪካ ምድር ላይ እንዲያበራ ወሳኝና የማይተካ ሚናም ተጫውቷል። በእርግጥ ንጉሥ ነጃሺ አስሐማ ቢን አብጀር ታላቅነቱ በዘውዱ ብቻ ያልተወሰነ መሪ ነው። እርሱ በፍትህ ብርሃን የአፍሪካን ምድር ያበራ፣ በእምነቶች መሃል ያለውን ሰብአዊነት ያከበረ አባት ነው። ለዛሬው ዓለም ታሪክ ትልቅ ትምህርት የሰጠው የዚህ መሪ ታሪክ የፍትህ የክብርና የመከባበር ትርጉም ምን እንደሆነ በግልጽ አስቀምጧል። ውድ ተከታታዮቼ የዛሬው መሰናዶ ይህንን ይመስላል። በሌላ መሰናዶ እስክንገናኝ ሰላም።